ቅዱስ መርቆሬዎስ በጣም ደግ ነው። በጣም ደግ አባት ነው። እውነቴን ነው፣ ውደዱት። እዚህ በመምጣቱ ራሱ እኔ የእግዚአብሔር ፈቃድ ነው። ሰው ተባብሮ ያደረገው እንዳይመስላችሁ። እንዴት እንደሆነ ነግራችኋለሁ። ቅዱስ መርቆሬዎስ በጣም ደግ አባት፣ ከዛሬ ጀምሮ እወቁት እንዴት እንደሆነ። እንኳን ላመነ ሰው ላላመነ ሰው ይሰማል። አንድ የቅዱስ መርቆሬዎስ በተሰራበት ቤተክርስቲያን አጠገብ አንድ የእስልምና እምነት ተከታይ የነበረ አንድ ሰው ወደ መካ መዲና ይሄዳል። ኋላ ሲሄድ ከጓደኞቹ ተለይቶ ቀረ። እንዲያው ግዳጁን ለመፈጸም ግዳጅ ለካ እናንተ በወታደር ነው የምታውቁ። በመንፈሳዊ ቋንቋ ግዳጅ ማለት እሺ ወደ መጸዳጃ ቤት መሄድ ማለት ነው። ሳንግባባ እንዳንቀር ማለት ነው። እና ጫካው ሲደርሱ በዚህ ደርሼ ምን ልምጣ እንዳለ ጓደኞቹ ጥለውት ሄዱ። መንገድ ጠፋው። የት ይሄድ? መካ መዲና እንዳይሄድ መንገዱን አያውቅም። እንዳይመለስ መመለሻውን አያውቅም። ምኑን ለጸልይ። በዚህ አካባቢ ክርስቲያኖች የሚመኩበት መርቆሬዎስ የሚባል አሉ። ሲሰማይ እንደሆነ እሱ ልጥራው ብሎ መርቆሬዎስ ድረስልኝ ሲል ሌሊት ታች ብሎ በጥቁር ፈረሱ ወስዶ ከቤተ ክርስቲያኑ አደረሰ። የ22 ቀን መንገድ ማለት የ22 ቀን መንገድ ወስዶ ከቤተ መቅደሱ አስገባው። ቄሱ ለኪዳን ሲመጣ ከፍቶ አንድ ሰው ቆሟል።